ፍቅረኛዬ ከተለየችኝ በኋላ የገባኝን ነገርና ዛሬ ላይ እሷን ያሳጡኝን 4 ወሳኝ ምክንያቶች የሚለውን ወደ እናንተ አቀርባለሁ። በፍቅር ግንኙነት ወይም በፍቅር ህይወት ውስጥ ያላችሁ ሰዎች ከዚህ ነገር ትማሩበታላችሁ ብዬ አምናለሁ። አብራችሁን ቆዩ። አንድ ሰሞን ከፍቅረኛዬ ጋር ከነፍ ብለን ላየን ሰው ሁሉ የሚያስቀና የፍቅር ግንኙነት ነበረ። ነገር ግን ከዛሬ ነገ ትሻሻላለች እሻሻላለሁ እያልኩኝ እኔም እሷም ችላ እያልነው ፍቅራችንን ባልሆነ መንገድ መራ ነው። እናም ማለት ነው ከነዚህ ጠንቅ ከሆነው የፍቅር አፍራሽ መካከል አንደኛው ንቀት ነው። እንግዲህ ስለ ንቀት ማያውቅ ሰው የለም። ንቀትን ከትርጓሜው ስንነሳ የመጽሐፍ ቅዱስ መዝገበ ቃላት እንዲህ በማለት ይፈተዋል። ንቀት በምክንያትም ሆነ አለምክንያት ሰውን ዝቅ አድርጎ መመልከት ማዋረድ ብሎ ይፈተዋል። እንግዲህ ንቀት ወይም ደግሞ ሰውን መናቅ ወይም ደግሞ ፍቅረኛን መናቅ እጅግ አደገኛና የመንፈሳዊም ሆነ የስብዕና መበላሸት መሆኑን ማስተዋል አያቅተንም። ከፍቅረኛሽ ጋር አብረሽ የሆንሽው ወደሽው አክብረሽው ከሰዎች የተለየ ነው ብለሽ መርጠሽ አብረሽ ከሆንሽው በኋላ መተዋወቁ ሲመጣ ባለባበሱ፣ በብሔሩ፣ በኑሮ ትላንትና ባሳለፈው ህይወቱ እውቀቱን ደግሞ ከሌላ ሰው ጋር በማነጻጸር በማወዳደር መናቅ ፍቅርን ብቻ ሳይሆን ሰው መሆኑን ራሱ ይገላል። እንግዲህ እንዲህ ካልን አንድ ምሳሌ እናንሳ። ለምሳሌ የፍቅር አጋርሽን ከሌላ ሰው ጋር ማወዳደር፣ ሰዎች በተሰበሰቡበት ደግሞ የንቀት አስተያየት ፍቅረኛሽን ማየት አይደል ጀለስ። እናም ደግሞ የሆነ ነገርን የማይችለው ነገር ካለ አትችልም ብሎ ዝቅ አድርጎ ከማየት አጋርሽን ደግፈሽ ትችላለህ፣ ጠንክር፣ በርታ ብሎ የፍቅር አጋርን ከማበርታት ይልቅ ዝቅ አድርጎ ማየት፣ በትላንት ማንነቱ የተነሳ ያነሰ ሆኖ እንዲታይ ማድረግ፣ ከዛ እንዲያስብ እና እንዲጸጸት ማድረግ ራሱ ፍቅርን የሚገልና በጣም ጉዳቱ የከፋ። ስለዚህ ሰውን የመናቅ ደረጃ ላይ ከተደረሰ የፍቅር ግንኙነታችሁ እያበቃ ነው ብለን ማመን እንችላለን። እስኪ ወደ ሁለተኛው እንሂድ። ሁለተኛውን መሰላችሁ ትችት ነው። ትችትን ከትርጉሙ ጀምሮ እስኪ እንይ። ትችት ማለት መንቀፍ ወይም ደግሞ ደካማ ጎን መፈለግ ሲሆን በስነ ጽሑፍ ስናየው ግን የተለየ ትርጉም አለው። እናም ደግሞ ትችት አስፈላጊና ተገቢም እንደሆነ ይገልጻል። ምክንያቱም አንድ ነገር ደካማ ጎኑ ከታወቀ ሊስተካከል የሚችለው ትችቱ አግባብ አለው ተብሎ የሚታመነው ለዚህ ነው። ቢሆንም ግን ፍቅረኛችሁ ያለበትን ችግር በአግባቡ በማስረዳት መንገድ ይቻላል። ለምሳሌ አንተ እኮ ሰነፍ ስለሆንክ ነው ይህንን ማታደርገው፣ አንተ እኮ ስላልተማርክ ነው ማታገናዝበው፣ አንተ እኮ እንደሌላው ወንድ ያልሆንከው እኮ እንዲህ ስለሆንክ ነው፣ አንተ እኮ እንደሌላው ፍቅረኛ ስጦታ ማሰጠኝ ስራ ስለሌለ ነው፣ አንተ እኮ የቤተሰብ ፍቅር በስነ ስርዓት ስላልተሰጠ ነው። ይህን ነገር በእንደዚህ አይነት መንገድ ማታየው በመልካም ጎኑ በጣም ይህ አነጋገር፣ አስተሳሰብ፣ ንግግር የፍቅረኛ ልብ በጣም ይሰብራል። ወይም ደግሞ ያጋራችሁ ልብ በጣም ነው የሚሰብራል። ቀስ ያለም ራሱ አንቺንም እየጠላሽ ይመጣል፣ ነገሩ እያበቃለት ይመጣል ማለት ነው። ስንተችም የምንተችበት መንገድ በምን አይነት መንገድ ነው? ቃላችንን የምንጠቀመው ራሱ እንዴት ነው? ለምን ፐርፐዝ ነው ትችቱን የምንጠቀመው ብለን ማገናዘብ ማስተዋል አለብን ብዬ አምናለሁ በፍቅር መንገድ። እንግዲህ ወደ ሶስተኛው እንሂድ። ሶስተኛው ጥፋትን አለማመን፣ ላጠፋነው ጥፋት መከላከል። ባይገርማችሁ ስለኔ አንድ ነገር ልንገራችሁ። ብዙ ጊዜ አጥፊው እኔ ነበር። እናም ጥፋቴን ከማመንና በዚህ ምክንያት ነው ያጠፋሁት ብዬ ጥፋቴን አምኜ ይቅርታ ከመጠየቅ ይልቅ ሙግት ገጥማለሁ። እንዲህ እኮ ስለሆነ ነው እንደዚህ ያደረኩት እያልኩኝ በቃ ለጥፋቴ ልክ እንደሆንኩኝ አድርጌ እከራከራለሁ። በቃ እሟገታለሁ። ክርክሬ በቃ አጥፋዋለሁ። ኖ በቃ እኔ እንደዚህ ስለሆንኩ ነው እንደዚህ ያደረኩት፣ እኔ እንዲህ ስለሆነ ነው እንደዚህ ያደረኩት እያልኩኝ በጣም እሟገት ነው። ከዛም አልፎ ሁሉ ማለት ነው ይቅርታ እንድባል ሁሉ እፈልጋለሁ። በቃ ይቅርታ ሁሉ እኔ አጥፍቼ እኔው ያን ነገር ጥፋቴን እኔው አጥፍቼ 100% ጥፋተኛ እኔ እየሆንኩኝ ይቅርታ ለመባል ሁሉ አኮርፍ ሁሉ እችላለሁ ማለት ነው። ያ ከምን የተነሳ ነው? ይሄ ሁሉ የሚሆነው ከምን የተነሳ ነው? ጥፋቴ ማመኔና እሷ ልክ መሆኗ እኔን የተሸናፊነት ስሜት እንዲሰማኝ ስለሚያደርገኝ ያ ነገር እንዳይሰማኝ ስል ነበር መከራከር። ይህ ግን ልክ አልነበረም፣ መልካምም ደግሞ አይደለም። የፍቅር አጋር ያሳጣል፣ ከምነግራችሁ በላይ ያሳጣል። በውስጥ ቂምን፣ ቅራኔን ይፈጥራል። ሴት ደግሞ አርቆ አሳቢ ነች፣ አላሚም ጭምር። አላሚም ስለሆነች ነገን ከዚህ ሰው ጋር በሆን እንዴት ነው የምኖረው? ትዳር መስርቼ አግብቼው ልጅ ወልጄ
ለእኔም የሚያስከብር ባል፣ ለጥፋቱ ጥፋቱን አምኖ ይቅርታ የሚጠይቅ ልጄን በስነ ስርዓት የሚቀጣ የሚገስጽልኝ ነገሮችን መቋቋም የሚችል ማንኛውም ነገር ቢመጣ ተቋቁሞ ማለፍ የሚችል ባል ነው ወይ የሚለውን ነገር ታስባለች። የዛኔ ምን ትላለች? ኖ ትላለች። ስለዚህ በፍቅርም ግንኙነት ሆነ በየዕለት ኑሯችን ህይወታችን የምናጠፋውን ጥፋት አምኖ መቀበልና ላጠፋነው ጥፋት ደግሞ ይቅርታን መስጠት መለገስ መልካም ነው እላለሁ። ውስጣችንም ሰላም ያገኛል። ተገርማችሁ አንዳንድ ሰዎችን ካያቸዋቸው ጥፋቱ የሌላው ሰው ሆኖ ያን ነገር ለማብረድና ነገን ፊውቸሪንግ በማሰብ ይቅርታ እኮ ይጠይቃሉ። ታዲያ አንተ ለምንድን ታዲያ ይቅርታ በጥፋትህ ይቅርታ የማትጠይቀው ለምንድን ነው? ሰው ከጥፋቱ መማር፣ ሰው ሁሌም ጥፋቱን ማመን፣ ነገ ደግሞ ከጥፋቱ ከዚህኛው ጥፋቱ የተሻለ ሰው ሆኖ መገኘት ያለ ቢያንስ እንኳን ቀስ እያለ መማር፣ መሻሻል፣ መጣር ከመከራከር ይልቅ ጥፋታችሁን አምናችሁ ተቀበላችሁ ለጥፋታችሁ ደግሞ ተገቢውን ይቅርታ ስጡላለሁ። ይህንን የምታረጉ ሰዎች ሴትም ሆንሽ ወንድ ከዚህ ነገር ተቆጠቢ። በጣም በጣም ፍቅርን የሚገል ነገር ነው። ዛሬ እኔ ከትላንት ማንነቴ ተምሬያለሁ። እናንተስ ኮመንት ላይ አስቀምጡልኝ። አራተኛውና ዋነኛው ምን መሰላችሁ? መዘጋጋት ነው። ይህ አብዛኛው የፍቅር ግንኙነት ውስጥ የሚታይና የሚሰማ የሚሆን ነው። ከዛም አልፎ ደግሞ ፍቅርን የሚያደበዝዝና ከነጭራሽኑ እያጠፋ የሚሄድ የፍቅር ትልቅ ጠንቅ የሆነ ነገር መዘጋጋት ነው። ብዙ ጊዜ ይህ ነው በማይባል ምክንያት መነጋገር ይመጣል። የማያጣላ ከአንድ ቀን የዘለለ ሌላ ቀን እንኳን የማያስጨምር ነገር ለሳምንት፣ ለ15 ለወር ከዛም በላይ ያዘጋጋል። አብዛኛው በፍቅር ግንኙነት ውስጥ ያሉ ሰዎች በዚህ ህይወት ውስጥ ያላሳለፈ አለ ብዬ አላምንም፣ ከጥቂት ሰዎች በስተቀር ማለት። ባይገርማችሁ እኔም አንድ ሰሞን ገጥሞኝ ነበረ። በራሷ ጥፋት 15 ቀን ጠረቀመች። በደውል ስልክ አታነሳም፣ ቴክስት ብጽፍላት አትመልስልኝም። በቃ ደጋግሜ ደወልኩ፣ ቴክስት ጻፍኩ፣ ደጋግሜ ደወልኩ፣ ቴክስት ጻፍኩላት፣ አትመልስም። ከዛም በኋላ ይውጣላት ብዬ ዝም አልኳት። ከዛም ከ15 ቀን ምናምን በኋላ ደወለችልኝና አወራኋት። ይሄን ያክል ቀን ምን ሆነሽ ነው? ጥሩ ሙድ ላይና ጥሩ ስሜት ላይ ስላልሆንኩኝ ነው፣ በጣም ይቅርታ አለች። እኔ ደግሞ በባህሪ ትክክለኛ ፍቅር ነው ግንኙነት ነው ብዬ ካሰብኩኝና ካመንኩኝ እንኳን 15 ቀን አይደለም አንድ ቀን ማለፍ አልፈልግም። ምክንያቱም ተጨቃጨቀን አይደል? ከዛች ሰዓትና ከዛች ጊዜ በኋላ ለምሳሌ ሰዓታት ጊዜ ወስዶ ከዛም በኋላ ተነጋግሮ ፈቶ ማደር ብዬ የማምን ሰው ነበርኩና በዛው ቻው ተባባልን ማለት ነው። ምክንያቱም ይህን ያህል ጊዜ ሰው ከተዘጋጋ ካልተነፋፈቀ ካላወራ እንዴ ፍቅር አይደለም ማለት ነው። ትክክለኛ ፍቅር አልነበረም ማለት ነው። ይሄ ፍቅር እኔ እንደዛ ስለማምን በቃ ቻው አልኩኝ አልኳት። በቃ አቆምኩኝ እና ምን ልላችሁ ፈልጌ ነው እዛው የተፈጠረን ነገር በመረጋጋት ሰዓት በመውሰድ አንዱ ሲያወራ አንዱ ማዳመጥ፣ አንዱ ደግሞ ጨርሶ ምክንያቱም ከጨረሰ በኋላ አንደኛው ሲያወራ ደግሞ ያንን ሰው ደግሞ ማዳመጥ፣ በተረጋጋ መንፈስ ነገሮቹን ለመፍታት መሞከር እንጂ ተዘጋግቶ መቆየት ሳምንት 15 መዘጋጋት መቆየት ማለት ለሌባ በር ከፍቶ እንደመተኛት ነው። በቃ ዘው ብሎ ይገባል፣ ያሸፍታታል፣ እሱም ይሸፍታል። ስለዚህ ይህንን አታድርጉ። በመጨረሻም ጤናማ ግንኙነት እንዲኖራችሁ ከፈለጋችሁ በመዋደድና በመከባበር በመፈቃቀር ሰውን በሰውነቱ በማንነቱ ማክበር፣ መውደድ፣ መስማት፣ ስሜትን፣ ፍላጎትን፣ አመለካከቱን ሁሉ በግልጽ በፍቅር ሰውየውን በሚገባው መንገድ ማውራት፣ መግለጽ እናም ደግሞ ስህተትን አምኖ መቀበል፣ በፈጣሪ መንገድም ደግሞ ለመሄድ መሞከር፣ ቀረብ ማለት ከፈጣሪ ውጭም ካላችሁ በፈጣሪ መንገድም ካላችሁ ደግሞ በፈጣሪ መንገድ መጓዝ። ይህንን በማድረግ ፍቅራችሁንም የራሳችሁንም ጤና ጠብቁላለሁ። እናንተ አሁን ከነገርኳችሁ ከአራቱ ነገሮች መሃል የትኞቹ ናቸው? የትኛውስ ገጥሟችኋል? ኮመንት ላይ አስቀምጡልኝ። ሐሳብ አስተያየት ካላችሁ ኮመንት አድርጉልኝ። ላይክ፣ ሰብስክራይብ፣ ሼር ማድረግ አይረሳ። ሐሳቡን ከወደዳችሁት ሰብስክራይብ እያደረጋችሁ የአሸናፊ ቤተሰብ ይሁኑ። በሌላ ቪዲዮ እስከምንገናኝ ሰላም ሁኑልኝ። አመሰግናለሁ።